ወንድ ልጅ ፈርተሃል ከሚባል ደም ስርህና ነርቭህ ላይ ችግር አለ ቢባል ይሻለዋል። ቢካዝ መፍራቱ ወንድነቱን የሚነካው ነገር ነው። 60% የሚሆኑት ስንፈተ ወሲቦች ስነ ልቦናዊ ናቸው። እነሱ ደግሞ በጣም ለማከም ይከብዳሉ። አካላዊ ይሻላል ለማከም። ስነ ልቦናዊ ለምንድን ነው ማከም የሚከብዱት? ቢካዝ አንድ ወንድ ስነ ልቦናዊ የሆነ ችግር አለብኝ፣ ጭንቀት አለብኝ፣ ፍርሃት አለብኝ ብሎ ማመን ስለማይችል ስነ ልቦናዊ የሆኑ ነገሮች ጭንቀት መኖሩ፣ ፍርሃት መኖሩ ወንድነትህን አያስነካም። ግን ያሉትን ችግሮች ቀድመ ካወቃቸው ወደ ስነ ልቦናዊ አማካሪ ልከን ያለውን ነገር ከስር መሰረቱ ለውጥ እንዲያመጣልን ልናደርግልን እንችላለን። ስነ ልቦናዊ የሚሆኑ ነገሮችን ማለት ነው ሴት ይለያል፣ ሁኔታ ይለያል። አንድ ቀን ብልጭ፣ አንድ ቀን ምጥት፣ አንድ ቀን ሂድት ይላል። ያስጨነቀ ነገር አለ፣ የፈራው ነገር አለ፣ ያልተመቸ ነገር አለ። እሱ ነገር አውቀህ ድረስበት። አካላዊ ሲሆን ይደጋገማል። አካላዊ ሲሆን አይዋዥቅም። አካላዊ ሲሆን አብዛኛው ግንኙነትን ይዛል። አካላዊ ሲሆን ጠዋት ብልት አይቆም። ሆርሞኖችን ቼክ አድርገን ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ፣ ሆርሞን ላይ ያሉትን ችግሮች እንዳግባቡ ልናስተካክል እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለግ ባዮሪያ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁል ጊዜ ክፍት ነው። ባይ ባይ።